ይህ የምነግራችሁ ታሪክ ተራ የባንክ ዘረፋ ሳይሆን እንደ ሆሊውድ ፊልም የታቀደ በከፍተኛ ምህንድስና የታገዘና የሰው ልጅ ትዕግስት የፈተነ ታላቅ ኦፕሬሽን ነው። ፖሊሶች ወደ ወንጀል ቦታ ሲደርሱ የጠበቃቸው የጠፋ ገንዘብ ብቻ አልነበረ። ቤት ውስጥ ያለው ዕቃ ሁሉ በነጭ ዱቄት ተሸፍኗል። አንድም የጣት አሻራ የለም፣ አንድም ምስክር የለም። ከመሬት በታች ግን እስከ ባንኩ ካዝና ድረስ የሚዘልቅ ኤሌክትሪክና አየር ማቀዝቀዣ የተገጠመለት አስገራሚ ዋሻ ተቆፍሯል። ይህ በዓለም ወንጀል ታሪክ ውስጥ ኦፕሬሽን ሳር ተብሎ የሚጠራው ድንቅ ዘረፋ እንዲህ ነበር የጀመረው። ተከታተሉ። ኬስ ሶልቭድ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2005 በሞቃታማዋ የብራዚል ከተማ ፎርታሌዛ ነው። በከተማዋ መሃል ሮዋ 24 ዴ ማዮ በተባለው ጎዳና ላይ አንድ የንግድ ድርጅት በድንገት ስራ ይጀምራል። ድርጅቱ ግራማ ሲንቴቲካስ ወይም ሰው ሰራሽ ሳር አምራች ይባላል። ባለቤቶቹ ጨዋዎች ናቸው። ጎረቤቶቹ እንደሚሉት በጣም ጠንካራ ሰራተኞች ነበሩ። በየቀኑ ከ6 እስከ 10 የሚሆኑ ወጣቶች ዩኒፎርም ለብሰው ወደ ድርጅቱ ይገባሉ። ቀን ሙሉ ሲሰሩ ውለው ማታ ይወጣሉ። የድርጅቱ መስኮቶች ሁልጊዜ በጥቁር መጋረጃ የተሸፈኑ ናቸው። የሚገርመው ነገር ግን በየቀኑ ከግቢ ውስጥ በገልባጭ ጭነት መኪና የታሸገ አፈር ይወጣል። ጎረቤቶች ይህ ሁሉ አፈር ምንድን ነው ብለው ሲጠይቁ ድርጅቱ ሰው ሰራሽ ሳር ለመትከል መሬቱን እያስተካከለ ነው ግድ ነው የሚል ነበር መልሳቸው። ማንም አልጠረጠርም። ፖሊስም ቢሆን በየቀኑ በቤቱ በር ሲያልፍ ትጉ ነጋዴዎች እንጂ ትጉ ቆፋሮች መሆናቸውን አላወቀም ነበረ። እነዚህ ሰዎች ለ3 ወራት ያህል በሚስጥር የገነቡት ዋሻ የዓለምን መሐንዲሶች ያስገረመ ነበረ። ከቤታቸው ተነስቶ እስከ ማዕከላዊ ባንክ ካዝና ድረስ 80 ሜትር ርዝመት አለው። ጥልቀቱ ከመሬት በታች 4 ሜትር ዝቅ ብሎ ነው የቆፈሩት። ይህን ያደረጉት በከተማ ውስጥ የሚዘረጉት የፍሳሽና የውሃ ቧንቧዎችን ላለማቋረጥ ነው። ዋሻ ውስጥ ሰው ቀጥ ብሎ ቆሞ መሄድ ይችል ነበር። አየር እንዳያልቅባቸው ዘመናዊ ኤሌክትሪክ አየር ማቀዝቀዣዎች ወይም ኤር ኮንዲሽን ገጥመውለት ሙሉ በሙሉ ዋሻው በኤሌክትሪክ ማብራት የበራ ነበር። እንዲሁም አፈሩን በፍጥነት ለማውጣት እንዲረዳቸው አነስተኛ ባቡር ሐዲድ መሰል መስመር ዘርግተው ነበር። ዋሻው በላስቲክና ጣውላ የታጠረ ስለነበረ ከላያቸው ላይ የሚመሰመሱ መኪናዎች ንዝረት ምንም አልበገራቸውም ነበር። ይህ ሁሉ ሲሆን የባንኩ ደህንነት ሴንሰር እንኳ አንዳችም ንዝረት አልመዘገበም። ምክንያቱም ሌቦቹ የሴንሰሮቹን ርቀት፣ ስሜታዊነት ቀድመው የሚያውቁ ከፍተኛ ባለሙያዎች ስለነበሩ ማለት ነው። ታዲያ ነሐሴ 6 2005 ቅዳሜ ቀን ነው። ባንኩ የሳምንቱ መጨረሻ ቀን በመሆኑ ዝግ ነው። ከተማዋ በዝምታ ተውጣለች። ወንጀለኞቹ በዋሻው መጨረሻ ላይ ደረሱ። ከፊታቸው ያለው የመጨረሻው መሰናከል 1.1 ሜትር ውፍረት ያለው በብረት የተጠናከረ ኮንክሪት ወለል ነበር። ልዩ የኮንክሪት መቁረጫዎችና አልማዝ የተለጠፈባቸውን መጋዞች በመጠቀም ያንን ግዙፍ ወለል ለሰዓታት ሰነጠቁት። ቀዳዶ ከፈቱት። ወደ ካዝናው ዘልቀው ገቡ። ትዕይንቱን አስቡት። ፖሊስ የለም፣ ካሜራ የለም፣ ድምፅ የለም። ከፊታቸው 3.5 ቶን የሚመዝን የገንዘብ ክምር አለ። የዘረፉት 50 ሪል ወይም የብራዚል ገንዘብ የሆኑ ኖቶችን ብቻ ነበር። ምክንያቱም እነዚህ ኖቶች ተካታይ ቁጥራቸው ወይም ሴሪያል ነምበራቸው ያልተመዘገበና ለመከታተል አስቸጋሪ ስለነበሩ ነው። በአጠቃላይ 160 ሚሊዮን ሪል ወይም በዶላር 71 ሚሊዮን ዶላር ከረጢት እየሞሉ በዋሻ ውስጥ በዘረጉት ሐዲድ እያጓጓዙ ወደ ቤታቸው አወጡ። ሰኞ ጠዋት የባንኩ ሰራተኞች ካዝናውን ሲከፍቱት የሚጠብቃቸው ባዶ ወለል፣ መሬት ላይ የተበሳ ትልቅ ቀዳዳ ብቻ ነበር ማለት። ፖሊሶች ወዲያውኑ ወደ ሰው ሰራሽ ሳር ድርጅት ቤቱ አመሩ። ቤቱ ባዶ ነበር። ነገር ግን ሌቦቹ አንድ የሚያሾፍ መልእክት ትተውላቸው ሄደዋል። ቤት ውስጥ ያሉት ግድግዳዎች፣ ዕቃዎችና መሬቱ በሙሉ በነጭ ዱቄት ተሸፍኖ ነበር። ለምን? የጣት አሻራቸው ሙሉ ለሙሉ ለማጥፋት። መርማሪዎቹ አንዳችም የጣት አሻራ ማግኘት አልቻሉም። ፖሊስ ግራ ተጋባ። ፍጹም ወንጀል የተባለውም ለዚህ ነበረ። መርማሪዎቹ ወደ ግራምስ ሲንቴቲካ ወይም የሰው ሰራሽ ሳር መሸጫ ድርጅት ግቢ ሲገቡ ያገኙት ነገር ተራ የወንጀል መደበቂያ ሳይሆን በሚገርም ስነስርዓት የሚመራ የወንጀል ፋብሪካ ነበር። ቤቱ ውስጥ ፖሊስን ያስገረሙትና እስካሁንም ሚስጥር የሆኑት ነገሮች ነበሩ። ፖሊሶች ቤቱን ሲፈትሹ ትልቁ ጥያቄያቸው 80 ሜትር ዋሻ ሲቆፈር የወጣው በመቶዎች የሚቆጠር ቶን አፈር የት ሄደ የሚል ነው። ምንም እንኳን በየቀኑ በገልባጭ መኪና ሲወጣ የነበረ ቢሆንም መጠኑ ግን አይመጣጠንም። ምክንያቱም ቤት ውስጥ ካገኙት ጋር ማለት ነው። ፖሊስ ወደ ቤቱ የውስጥ ክፍሎች ሲዘልቅ ሌቦቹ በአንድ ሰፊ ክፍል ውስጥ አፈሩን እስከ ጣሪያው ድረስ አጭቀውት አገኘ።
ግድግዳዎቹ በአፈር ግፊት እንዳይፈርሱ በጣውላና በብረት ደግፈዋቸዋል። ፖሊስ ቤቱን ሲያየው ልክ እንደ ተራ የመኖሪያ ቤት ይመስላል እንጂ ግማሹ ክፍል በአፈር የተሞላ መሆኑን ከውጭ ማወቅ አይቻልም ነበር። ይህ ሌቦቹ ምን ያህል ታካቾች እንዳልሆኑና ስራቸውን በስርዓት እንደሚሰሩ ያሳያል። በቤት ውስጥ ከሚገኙት ክፍሎች በአንዱ ፖሊስ በርካታ ካርታዎችንና የጂኦሎጂ መጽሐፍትን አግኝቷል። የፎርታሌዛ ከተማ የምድር ውስጥ ካርታ። በካርታው ላይ የከተማዋ የውሃ የኤሌክትሪክና የፍሳሽ መስመሮች በቀይ እስክሪብቶ ተሰምሮባቸው ነበር። ይህ የሚያሳየው ዋሻውን ከመቆፈራቸው በፊት ለወራት ጥናት ማድረጋቸውን ነው። ሌቦቹ የባንኩን የደህንነት ሲስተም ላለመቀስቀስ መሬት ሲቆፍሩ የሚፈጠረው ንዝረት የሚለኩበት መሳሪያ ሳይቀር ይጠቀሙ ነበር። በጣም አስገራሚውና እስካሁን ያልተፈታው ሚስጥር ግን ፖሊስ በዋሻው ግድግዳ ላይና በቤቱ ውስጥ የዳዊት ኮከብ ስታር ኦፍ ዴቪድ ምልክቶች በብዛት አግኝቷል። መርማሪዎቹ በመጀመሪያ ይህ የአይሁድ ቡድን ነው ብለው ጠርጥረው ነበረ። በኋላ ላይ ግን ሌቦቹ ይህንን ምልክት የተጠቀሙት ለመልካም ዕድል እንደሆነ ደርሰውበታል። ይህ የሚያሳየው የቡድኑ አባላት እጅግ በሳል ወንጀለኞች ቢሆኑም በከፍተኛ ደረጃ አጉል እምነት ያላቸው ሰዎች እንደነበሩ ነው። በቤት ውስጥ የተገኙት መቆፈሪያዎች ተራ አካፋና ዶማ አልነበሩ። ግዙፍ ኮንክሪቶችን ለመሰንጠቅ የሚያገለግሉ ዘመናዊ መሳሪያዎች ነበሩ። ምግብና መጠጥ በቤት ውስጥ ለ3 ወራት የሚበቃ የታሸገ ምግቦችና መጠጦች ተገኝተዋል። ሰራተኞች ከቤቱ ሳይወጡ ለሳምንታት እዚያው ይኖሩ እንደነበር ነው የተረጋገጠው። ፖሊስ በጠረጴዛ ላይ አንዲት የተቀደደች ወረቀትም አግኝቷል። በወረቀቱ ላይ የተወሰኑ ቁጥሮችና የባንኩ ካዝና የሚከፈትበት ሰዓት ተጽፎ ነበር። ነገር ግን በቤቱ ውስጥ አንድም የጣት አሻራ አልነበረም። ዘራፊዎቹ ስራቸውን ሲጨርሱ ቤቱን በሙሉ በኬሚካልና በዱቄት ከማጠባቸው በላይ ልብሶቻቸውንና ጫማዎቻቸውን ሳይቀር ይዘው በመጥፋታቸው ፖሊስ የዲኤንኤ ናሙና ለማግኘት በጣም ተቸግሮ ነበር። በአጭሩ ያ ቤት የሰው ሰራሽ ሳር መሸጫ ሳይሆን በዓለም ታሪክ ውስጥ እጅግ ዘመናዊና ጥንቁቁ የወንጀል እቅድ የወጣበት የጥናት ማዕከል ነበር። ታዲያ ዘራፊዎቹን የጣላቸው ፖሊስ ሳይሆን የራሳቸው ስግብግብነት ነው። ይህ የፖሊስ ምርመራ ክፍል ዘራፊዎችን ለሚጠቀምበትን ዘዴ ከዘረፋው እቅድ ባልተናነሰ ረቂቅና ትዕግስትን የሚጠይቅ ነበር። ሌቦቹ በቤት ውስጥ አንዳችም የጣት አሻራ ባለመተዋቸው ፖሊስ ወደ ዲጂታል አሻራ ዲጂታል ፉትፕሪንት ለመዞር ተገዷል። ዘረፋው እንደታወቀ ፖሊስ የመጀመሪያ ስራው ያደረገው በፎርታሌዛ ከተማ የሚገኙ የሞባይል ኩባንያዎችን መረጃ መመርመር ነበር። መርማሪዎቹ ያተኮሩት ዘረፋው በተፈጸመበት አካባቢ ብቻ አዲስ ተመዝግበው ስራ የጀመሩና ከዘረፋው በኋላ ወዲያው አገልግሎት ያቋረጡ ስልኮች አሉ ወይ በሚለው ላይ ነበር። በዚህ ምርመራ ፖሊስ በዘረፋው አካባቢው ላይ በብዛት ይንቀሳቀሱ የነበሩ ጥቂት ቁጥሮችን ለየ። እነዚህ ቁጥሮች የተመዘገቡት በሐሰተኛ ስም ቢሆንም ፖሊስ ግንኙነታቸውን መከታተል ጀመረ። ሌቦቹ እርስ በርሳቸው የሚደዋወሉትን ጥሪዎች ፖሊስ በከፍተኛ ጥንቃቄ ጠለፈ። እያንዳንዱ ጥሪ ከየትኛው የሞባይል ታወር ጋር እንደሚገናኝ በማጥናት ወንጀለኞቹ የሚንቀሳቀሱበትን ክልል አጠበበው። ታዲያ የፖሊስ ብልሃቱ እዚህ ጋር ነው። ሌቦቹ ስልካቸውን በየጊዜው እንደሚቀያየሩ ፖሊስ ያውቅ ነበር። ነገር ግን አንዱ ሌባ አዲስ ሲም ካርድ ቀይሮ የድሮ ጓደኛው ጋር ሲደውል ፖሊስ በሁለቱ ቁጥሮች መካከል ያለውን ግንኙነት በማያያዝ አዲሱንም ቁጥር በክትትል ውስጥ ያስገባው ነበር። በዚህ የመረብ ንድፍ ኔትወርክ ማፒንግ አማካይነት 36ቱን ተጠርጣሪዎች በአንድ የመረጃ ገመድ ውስጥ አሰባሰባቸው። ታዲያ ፖሊስ ስልኮችን እየጠለፈ ሳለ አንድ አስገራሚ ነገር ሰማ። ወንጀለኞቹ የዘረፉትን ገንዘብ ይዘው ከፎርታሌዛ ወደ ሌላ ከተማ ለመሸሽ በዝግጅት ላይ ነበር። ዘራፊዎቹ በጭነት መኪና ላይ በርካታ መኪናዎችን ጭነው ወደ ሌላ ግዛት ለመላክ አቀዱ። ፖሊስ በስልክ ጠለፋው ይህንን መረጃ እንደሰማ መኪናዎቹ የሚጫኑበትን ቦታ ከበባ አደረገ። ፖሊስ መኪናዎቹን ሲፈትሽ በእያንዳንዱ መኪና የውስጥ አካል ውስጥ በሚሊዮን የሚቆጠር ገንዘብ ተደብቆ አገኘ። ይህ በስልክ ጠለፋ የተገኘ የመጀመሪያው ትልቅ ድል ነው። ሌቦቹ በስልክ ሲነጋገሩ እውነተኛ ስማቸውን አይጠቀሙም ነበር። ይልቁንም አጎቴ፣ ቁጥቋጦ፣ መሐንዲሱ በሚሉ የቅጽል ስሞች ይጠራሩ ነበር። ፖሊስ ግን እያንዳንዱን ድምፅ በመቅዳትና የድምፅ ሞገድ ትንተና በመጠቀም የትኛው ድምፅ የማን እንደሆነ ለየ። በመጨረሻም አንዱ የቡድኑ አባል ለቤተሰቡ ስልክ ሲደውልና ስለ አዲሱ ሀብቱ ሲያወራ ፖሊስ መደበቂያው ድረስ ደረሰ።
የፖሊስ ስልክ ጠለፋ ሌላ ያልታሰበ ውጤት አመጣ። ወንጀለኞቹ ገንዘቡን ከተከፋፈሉ በኋላ ሌሎች የወንጀል ቡድኖች ወይም ጋንጎች ስለ ዘረፋው ሰምተው የባንክ ዘራፊዎችን ማገትና መግደል ጀመሩ። ፖሊስ ስልካቸውን እየጠለፈ ሳለ እገሌ ታግቷል፣ ገንዘብ ክፈሉ የሚሉ የጠለፋ ድርድሮች ጭምር ይሰማ ነበር። ይህ ውጥረት ዘራፊዎቹ እርስ በርስ እንዲጠራጠሩና ለፖሊስ ፍንጭ እንዲሰጡ አድርጓቸዋል። ሰዎቹ በምድር ስር 80 ሜትር ቆፍረው ካዝናው ድረስ ለመሄድ ቢችሉም በአየር ላይ የሚበተነውን የሬዲዮ ሞገድ ወይም የስልክ ንግግር ግን መደበቅ አልቻሉም። ፖሊስ በአካል ሊያያቸው ባይችልም በጆሮ ግን አሳዷቸዋል። የመጀመሪያው ስህተት ዘረፋው በተፈጸመ ማግስት አንዱ የቡድኑ አባል ወይም ካሊንጋ የተባለው ሰው ወደ መኪና መሸጫ ሄዶ 10 ውድ መኪኖችን በጥሬ ገንዘብ ገዛ። ሻጮቹ በካርቶን የታሸገ ገንዘብ ይዞ ሲመጣ ተጠራጥረው ለፖሊስ ጠቆሙ። የቡድኑ አባላት ገንዘቡን ከተከፋፈሉ በኋላ እርስ በርስ መተላለቅ ጀመሩ። አንዳንዶቹ ገንዘቡን ለመቀማት ታገቱ። ለምሳሌ የቡድኑ መሪ እንደሆነ የሚታሰበው ሉዊስ ሪቤሮ ታግቶ ተገሏል። ፖሊስ በረጅሙ ምርመራ 36 ሰዎችን በቁጥጥር ስር አውሏል። እና ውድ አድማጭ ተመልካቾች ያ ሁሉ አፈር እንዴት አወጡት ብላችሁ ጠይቃችኋል? በየቀኑ በጭነት መኪና ሲወጣ የነበረው አፈር ብቻ ሳይሆን ቤት ውስጥ ካሉት ክፍሎች አንዱ እስከ ጣሪያው ድረስ በአፈር ተሞልቶ ነበር። ፖሊስ ቤቱን ሲፈትሽ ነው ግድግዳው ሊፈርስ የደረሰው በአፈር ብዛት መሆኑን ያወቀው። እስካሁን ድረስ ከ71 ሚሊዮን ዶላር ውስጥ ከ50 ሚሊዮን ዶላር በላይ የት እንደደረሰ አይታወቅም። ምናልባትም በብራዚል ገጠራማ ቦታዎች ተቀብሮ ሊሆን ይችላል ተብሎ ይታመናል። ይህንን አስገራሚ ዋሻ የነደፈው ዋና መሐንዲስ ማንነቱ ለዓመታት ሚስጥር ነበር። በኋላ ላይ በቁጥጥር ስር የዋለው ፓውሎ ሰርጆ የተባለ ግለሰብ ቢሆንም እሱ ግን እኔ የሰራሁት ለንግድ ድርጅት መስሎኝ ነው በማለት ክዷል። ስናጠቃልለው ይህ ታሪክ የሚያስተምረን ወንጀልን በዝምታና በጥንቃቄ ማቀድ ቢቻልም የሰው ልጅ ስግብግብነት ግን መጨረሻው ጥፋት መሆኑን ነው። እናንተስ ከዚህ ታሪክ ምን ተማራችሁ? ሐሳባችሁን በኮሜንት መስጫው አሳውቁኝ። እንድሰራላችሁ የምትፈልጉት ታሪክ ካለ ሐሳባችሁን አካፍሉኝ። ለቻናሉ አዲስ ከሆናችሁ አዲስ ፋይል ቻናልን ሰብስክራይብ ማድረግ ቤተሰብ ሁኑ።